ጥላቻ ወይስ ይቅርታ? ጥንት አባቶቻችን በጋራ ቆመው ዳር ድንበራችንን እንዳስከበሩ ሁሉ ዛሬ ትልቁ ጀግንነት የሚለካው ልዩነትን በጠረጴዛ ዙሪያ በመፍታትና አንድነትን በማጽናት ነው። እውነተኛ ጀግንነት ጥላቻን በይቅርታ ግጭትን ደግሞ በውይይት ማሸነፍ ነው። ይህ የተከፈለላትን ሀገር በሰላም ጠብቆ ለትውልድ የማቆየት ታላቅ ኃላፊነት የሁላችንም ነው። ለሰላም ዘብ እንቁም። የዛሬው ትግላችን የልማት ድላችን የአብሮነት ይሁን። የአባቶቻችን አጥንት የሚያርፈው የነጻነታችን ዋጋ ትርጉም የሚኖረው ያኔ ነው። መልካም የአርበኞች ቀን። ሰላም ለኢትዮጵያ።